ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? አይኖ በጣም ጠፍቻለሁ። ረጅም ጊዜ ሆነኝ ቪዲዮን ፖስት ካረኩኝ አልተመቸኝም ነበር። ከስራ ጋር ቪዲዮ መቅረጽ፣ ብዙ ነገሮችን ማድረግ፣ ኤዲት ማድረግ አልተመቸኝም ነበር። ለዛ ነው የጠፋሁባችሁ። ዛሬ ራሱ ሰርግ ስላለብኝ ነው ቪዲዮ እየቀረጽኩኝ ያለሁት። በዚህ አጋጣሚ እስኪ ቪዲዮ ፖስት ላርክላችሁ ብዬ ነው። እናንተ ግን እንዴት ናችሁ? በዓል እንዴት አለፈ? እናንተ ጋር ቆንጆ ነበር ወይ? አይ ሆፕ ቆንጆ ሆኖ አልፏል ብዬ አስባለሁ። እኛም በቆንጆ ሁኔታ አክብረናል። ክሪስመስን ኒው ይርን አክብረናል። ቆንጆ ነበረ እና ዛሬ በዚህ ቪዲዮ እንደምታዩት በጣም እየተጣደፍኩኝ ነው። አርፍጃለሁ። አርፍጄ ነው የተነሳሁት። በዛ ላይ ደግሞ እንዳልኳችሁ ሰርግ የጓደኛዬን ሰርግ ሄዳለሁ። ቶሎ መዘጋጀት አለብኝ። ለዛም ቶሎ ብዬ ሻወሬን ወሰድኩኝና እዚህ ጋር ፊቴን ስኪን ኬር እያረኩኝ ነው፣ እየታጠብኩኝ ነው። ከዛ ደግሞ ሜካፔን እንሰራለን። ምለብሰውን ልብስ ታማርጡኝና ከዛ በኋላ ወደ ሰርጉ እንሄዳለን ማለት ነው። አብራችሁን ቆዩ። ያው እዚህ ጋር እንደምታዩት ሜካፕ ከመቀባቴ በፊት ፊቴን በደንብ ስኪን ኬር ፕሮዳክቶቹን እየተጠቀምኩኝ ነበረ። ፊቴ ላይ እኔ የምጠቀመው ሜዲኪዩብ ነው። ሜዲኪዩብም ፕሮዳክት ነው የምጠቀመው። እሱ አሪፍ ነው። ትንሽ እኔ አክኒ ስላለብኝ እሱ ትንሽ ያረጋጋልኛል። ግን በጣም ብዙ ሜካፕ መጠቀም አልፈለኩም ዛሬ። የተወሰነ ትንሽ ላይት የሆነ ሜካፕ ነው መጠቀም የፈለኩት። ኢንዲቪዥዋል አይላሽንም ተሰርቼ የነበረውን አውልቄዋለሁ። ስለዚህ ብዙ ሜካፕ ማድረግም አልፈለኩም። ትንሽ ብቻ ፊቴ ላይ ፋውንዴሽን ምናምን አድርጌ ነው መውጣት የፈለኩት። ስለዚህ አብራችሁን ቆዩ። ሜካፔ እንዴት እንደምሰራ ታያላችሁ። ቀሚሴን ምን መልበስ እንዳለብኝ ደግሞ ታማርጡኛላችሁ ማለት ነው። አብራችሁን ቆዩ።
በተወሰነ መልኩ ይሄን መስሏል። ብዙም አላበዛውም። የተወሰነ ሜካፕ ነው፣ የተወሰነ ላይት የሆነ ሜካፕ ነው የሰራሁት። ከዛ ጸጉሬን ወደ ማስተካከል ነው የገባሁት። ቶሎ ቶሎ ብዬ ከዚህ በፊት ተሰርቶ ስለነበረ ከርል ለማድረግ ብቻ ነው የፈለግኩት። ቶሎ ቶሎ እያልኩኝ ሰዓት ሳይ ደግሞ በጣም ሰዓቱ ሄዷል። ምደርስም አይመስለኝም። በቃ በጣም እንትን ብዬ ቸኩዬ ነበር ስሰራ የነበረው። ግን የተረዳሁት ነገር በጣም ስቸኩሉ በቃ ሰዓት ሄዶብኛል ብላችሁ ስትቸኩሉ ምንም ነገር እንትን አይለላችሁም። በቃ አይሳካላችሁም። እንትን ነው የሚለው ሁሉ ነገር ጥምም ምን የሚልባችሁ። እኔ አሁን እዚህ ጋር አልግል ብሎ ከርል ማድረጊያው ፓይስትራው አልግል ብሎኝ በጣም ስናድድ ነበረ እና በቃ በመከራ ነበር ከርል ሳረግ የነበረው። ከላይ ቦፋፍራሙ ነበር ሲሰራ የነበረው። ግን ስቲል እንደዛም ሆኖ በጣም ቆንጆ ሆኖልኛል እና እንደዚህ እያረኩኝ ቦፋፍራም ተቅልዬው ከዛ በኋላ አበጥረዋለሁ ማለት ነው። ባይዛዌ ጸጉሬ ስፌት አይደለም፣ እንደገና ኮፍያ ዊግ አይደለም። ያረኩት ክሊፕ ነው። ክሊፕ ጸጉር ነው። በጣም መወደው ጸጉር ነው ይሄ ከለሩ። ስፔሻሊ ብዙ አይነት ክሊፖች አሉኝ፣ አሳያችኋለሁ። ይሄኛው ደግሞ በጣም የምወደው ከለር ነው። ሲበጠርና ደግሞ መጨረሻ ፋይናል የሆነውን ሪዛልቱን ደግሞ ታዩታላችሁ። በጣም ቀላል ነው ለማድረግም፣ ብዙ አይከብድም። በቃ የተወሰነ ውስጥ ሹሩባ ጸጉራችሁን ትሰሩና ከዛ በኋላ በየቦታው ባለ 3 አለ፣ ባለ 5 አለ፣ ባለ 4 ክሊፖች አሉ። እሱን እላያችሁ ሹሩባው ላይ ማያያዝ ነው። ምንም የሚከብድ ነገር የለውም። በጣም ኢዚ ነው። በፈለጋችሁ ሰዓት ማውለቅ ትችላላችሁ። በዛ ላይ ቀን ሙሉ አድርጋችሁ ማታ አውልቃችሁ መተኛት ትችላላችሁ። በዛ ላይ ደግሞ ጸጉራችሁ ካሳከካችሁ መታጠብ ከፈለጋችሁ ማውለቅ ትችላላችሁ ማለት ነው። ይሄ እንደ ኮፍያ ዊግ የሚያስቸግራችሁ ነገር የለም፣ ወይም ደግሞ እንደ ስፌት የምትቸገሩበት ነገር የለም ማለት ነው። በጣም ኢዚ ነው። በዛ ላይ ደግሞ በተለያየ ስታይል አድርጋችሁ መጠቀም ትችላላችሁ። እንደዛ ተጠቀሙ። እኔ በጣም አሁን በቅርብ ነው ይሄን የጀመርኩት፣ ግን ከላግሌ ነው በጣም በቃ የትን ቦታ ለመሄድ ስፈልግ በአንዴ ነው። 10 ደቂቃ አይፈጅብኝም። ቶሎ አረግና ወጣለሁ። ደግሞ ያሳምራችኋል እና ተጠቀሙ ልላችሁ ነው። ጸጉሬም እንግዲህ ይሄን መስሏል። ቦፋፍራም ተሰርቶ የሆነ ሰዓት ላይ አልቻልኩም። የኋላውን ፓርት በደንብ ሳልሰራው በቃ ማበጠር ጀመርኩኝ። ሰዓቱም ስለሄደብኝ ገና ቀሚስ አልመረጥኩም። ብዙ ነገሮች ይቀረኛል፣ ጫማ፣ ቦርሳ ምናምን ስለሚቀረኝ የኋላውን ፓርት ብዙ ሳልሰራው በቃ ዝም ብዬ የፊት ለፊቱን ነካ አረኩትና እንዲያበጠርኩት። ግን ስቲል በጣም ወድጄዋለሁ። ቆንጆ ነው። ቆንጆ ሪዛልት ሰጥቶኛል ማለት ነው። እናንተም እንደምታዩት ተወዱታላችሁ ብዬ አስባለሁ። እኔ የምፈልገው እንደዚህ ነው። ለቀቅ ያለ ከርል ነው የምፈልገው። ሞዶ አይነት ነው። ስለዚህ እንደዛ እንደምፈልገው መጥቶልኛል። አሁን ደግሞ እስቲ ቀሚስ ወደ መምረጥ እንሄዳለን ማለት ነው። እዚህ ጋር ደግሞ እየተቀባ ያለሁት የጸጉር ሽቶ ነው። ጸጉራችሁን ከሰራችሁ በኋላ የተቃጠለ እንዳይሸትባችሁ፣ ኦር ደግሞ ሌላም ሽታ እንትን እንዳያመጣባችሁ እንደዚህ የጸጉር ፐርፊውም ተጠቀሙ። በጣም ቆንጆ ነው። ሽታው ደስ ይላል። እዚህ ጋር ከሁለት አንዱ ነበር መምረጥ የፈለግኩት። በዚህ በሰማያዊውና በጥቁሩ ነው እና እየሞከርኩኝ ነው። የትኛው ይሻላል? እናንተ የትኛውን ወደዳችሁት? ሰማያዊውን ነው ወይስ ጥቁሩን ነው? እኔ የኛውን ሞከርኩት፣ ግን ሳየው በቃ ብዙ አልሄደም። እኔ አሁን ካለሁበት ከሜካፕ ጋር ካለሁት አይ ዶንት ኖ ብቻ አልሄደልኝም አሁን ካለሁበት ነገር ጋር ቀሚሱ እና ጥቁሩን ደግሞ ሞክረዋለሁ ብዬ ጥቁሩን ደግሞ ሞከርኩት ማለት ነው። እንግዲህ ይሄን ይመስላል። አይ ቲንክ ጥቁሩ ከኔ ጋር አሁን ካለሁበት ከጸጉሬ ጋር ከሜካፕ ጋር ሄዷል ብዬ አስባለሁ። በጣም ወድጄዋለሁ። ቀሚሱ ሲጀመር በጣም የሚያምር ኤሌጋንት የሆነ በቃ ለእራት ፕሮግራም አለ አይደለ ዲነር ዴት ምናምን የሚሆን ቀሚስ ነው። በጣም ነው የምወደው ይሄን ቀሚስ። ሆፕፉሊ እናንተም ትወዱታላችሁ ብዬ አስባለሁ። የምትመርጡት ይሄን ነው ብዬ አስባለሁ። እኔ ይሄን መርጬዋለሁ። እናንተ ደግሞ የምትመርጡትን ኮመንት ላይ እስኪ ያስቀምጡልኝ። የትኛውን ወደዳችሁት? ሰማያዊ ነው ወይስ ጥቁሩን? ይሄኛውን እኔ ሞር በጣም ወድጄዋለሁ። አንደኛ ረጅም ነው፣ ከላይ ብቻ ነው የተወሰነ ክፍት የሆነ ፓርት እና በጣም የወደድኩት ቀሚስ ነው። ሌላው ጆለሪ ምናምን ለማድረግ ፈለግኩኝና የተወሰነ ሳላበዛ በጣም እንደዚህ የበዛም ነገር ስለማልወድ ሰዓቴን ከዛ በኋላ ትናንሾች እነዚህ ጆለሪ ነበረኝ እሱን አደረግኩኝ። ከዛ በኋላ ጆሮ ጌጥ ምናምን አደረግኩኝ። ሲምፕል ለመሆን ብዙም የተንቃቃ ነገር ይሄ በጣም የበዛ ነገር ስለማልወድ ጆሮ ጌጥ አረኩኝ፣ ጎልድ ከለር። ከዛ እጄ ላይ ሰዓቶችና ጌጣጌጦች ቀለበት አደረግኩኝ።
ከዛ በቃ ሲምፕል ነው። አይ ቲንክ ያምራል። እኔ ወድጄዋለሁ በጣም። አንዳንድ ነገሮች ይመስለኛል ከመጠን በላይ ነገሮችን ስናበዛ ያምራል ብለን ስናበዛ ነው በጣም ጎልቶ አይናችን ላይ ስለሚበዛ ወደ ይሄ ምንድነው የሚባለው ወደ ማስጠላት የሚሄደው እና እኔ ደግሞ እንደዛ እንዲሆን ስላልፈለግኩኝ ሲምፕል እንዲሆንልኝ ስለፈለግኩ እንደዛ ነው። እና እዚህ ጋር ሊይዘው የፈለግኩት ባግ ይሄን ቦርሳ ነው። ይሄን ባግ እና ይሄ ባግ በዚህኛው ጫማ ማች ስለሆነ አትሊስት ይሄኛው ማች አደርገዋለሁ። ስለዚህ በዚህኛው ጫማ ነው ማረገው እና ይሄን መስሏል እንግዲህ። ጫማዬን አረኩኝ፣ ሁሉ ነገር ጨረስኩኝ። ጸጉሬ ደግሞ ሻይን እንዲያደርግልኝ ምንድነው የተቀባሁት? ፖሊሸር ነው የተቀባሁት። እዚህ ጋር ደግሞ ሽቶዬን ፕራዳ ነው የተቀባሁት። በጣም በቃ በፍቅር የምወደው ሽቶ ነው እና ይሄን ይመስላል እንግዲህ። ካሜራ ላይ በደንብ ውበቱ አልወጣም፣ ግን በጣም ነው የሚያምረው። አይ ዶንት ኖ የቀሚሱ ውበት ካሜራ ላይ አልወጣልሽ ብሎኛል፣ ግን በጣም ወድጄዋለሁ። በጣም ከጫማዬ ጋር ከባጊ ጋር ሁሉ ነገር በጣም ነው የሚያምረው። እንግዲህ እንዲሆኝ ይፏ ብዬ ዘንጬ በስተመጨረሻው የጓደኛዬን ሰርግ ሄጃለሁ። በሚገርም ሁኔታ እንዲሆኝ ከወጣሁኝ በኋላ መቅረጽ እንደዚህ ጀምሬላችሁ የሆነ ሰዓት ላይ ለካ ረስቼዋለሁ። በቃ አርፍጄም ስለደረስኩ ለነገሩ በቃ ከአንዳንድ ምግብ ላይ ነው የተቀመጥኩት። ከዛ በኋላ ያለውን ፓርት ምንም አልቀረጽኩላችሁም። ሶሪ በጣም ግን ከኔ ጋር አብራችሁ ስለዋላችሁ ቆንጆ ጊዜ አብረን ስላሳለፍን በጣም አመሰግናለሁ። ቪዲዮውን አይታችሁ ከጨረሳችሁ ደግሞ ላይክ አድርጉ፣ ኮመንትም አድርጉልኝ። ከወደዳችሁ ደግሞ ሰብስክራይብ አድርጉ። ገና በጣም በብዙ ቪዲዮዎች እመጣለሁ። ብዙ ቪዲዮ ሰራላችኋለሁ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮመንት ላይ አስቀምጡልኝ። ቭሎግ ከፈለጋችሁ ቭሎግ አረግላችኋለሁ። ቤት ውስጥ ምሰራቸውን ነገሮች ኩክ እያረኩም ከፈለጋችሁ ደግሞ እሱንም ሰራላችኋለሁ ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ አድርጉልኝ። መልካም ቀን ባይ። ወዳችኋለሁ።